ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የንጋት ቲዩብ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት በጣም ወሳኝና ጠቃሚ የአፋን ኦሮሞ ቃላቶች ናቸው። እነሱም ከምግብ ጋር የተገናኙ ናቸው ማለት ነው። እስቲ ሁሌ ምግብ እንበላለን። ያ ምግብ ደግሞ ለምሳሌ ቁርስ፣ ምሳ፣ እራት እያልን እንበላለን ማለት ነው። እነዛም በአፋን ኦሮሞ ስንገልጽ ምንድን ነው የምንላቸው? በአፋን ኦሮሞ ቁርሴን በላው፣ ቁርስ ማለት ራሱ ምንድነው? ምሳ ማለት ምንድነው? እራት ማለት ምንድነው? የሚሉትን እናያለን። ካሁን በኋላ የቁርስ የምሳ የእራት ነገር አያሳስባችሁም ማለት ነው። እሺ፣ አንደኛው ምን ይላል? ኛታ ይላል። መጀመሪያ ያው ከምግቡ ምግብ ሲኖር አይደል የምንበላው። ስለዚህ ኛታ ማለት ምግብ ማለት ነው። መጀመሪያ ላይ የተጻፈው ኛታ ምግብ ማለት ነው። የሚበላው ኛታ ምግብ ኛታ አሁን ምግብ ፈልጋለሁ ስትሉ ኛታ ነንበርባዳ ማለት እፈልጋለሁ ነው። ኛታ ነንበርባዳ ልትሉ ትችላላችሁ። ይሄ ምንድነው? ምግብ ፈልጋለሁ። ኛታ ምንድነው? ስለዚህ ምግብ እና ደግሞ ይሄንኑ ኛታ ነው ኛቴ ብለን እንትን የምንለው በላኮይ ምናምን ብለን የምንጠይቀው ማለት ነው። ለምሳሌ ኛቴ የሚለው ምንድነው? በላ ወይንም በላሽ፣ ያው ጾታ አይለይም እዚህ ጋር ኛቴ በላሽ ወይንም በላክ እንደዚህ ብለን ማለት እንችላለን። በላ ወይንም በላክ፣ ምግብ በላክ። ለምሳሌ እዚህ ጋር ምግብ የሚለውን ኛታ እዚህ ጋር አስቀምጠን ኛታ የሚለውን እዚህ ጋር ጽፈን ከዛ ኛቴ ምግብ በላክ ማለት እንችላለን ማለት ነው። ሌላው ደግሞ ሶስቱ ጭሬ ማለት ቁርስ ማለት ነው። ጭሬ ኛቴ ብል አሁን ለምሳሌ ጭሬ ከዛ ጭሬ ኛቴ ቁርስ በላ ማለት ነው። ጭሬ ኛቴ ቁርስ በላ ኛዴ የሚል ከሆነ አዎ በልቻለሁ እንደዛ ይላል ማለት ነው። ሌላው ላቀነ ማለት ምሳ ማለት ነው። ላቀነ ኛቴ ምሳ በላ ወይንም በላሽ ይሆናል ማለት ነው። ላቀነ ምሳ። እርባታ ማለት ደግሞ እራት። እርባታ ኛቴ እራት በላ እንደዛ ማለት ይቻላል ማለት ነው። ስለዚህ እነዚህ ምንድናቸው? ኛታ ምግብ፣ ኛቴ በላ፣ ጭሬ ቁርስ፣ ላቀነ ምሳ፣ እርባታ እራት። እነዚህ ናቸው ማለት ነው። እንደተጠቀማችሁበት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ኦንላይን በማድረግ ሁሌም የምለቃቸው ቪዲዮዎች ይደርሳችኋል። በኦንላይን መማር ፈልጉ ደግሞ ስክሪኑ ላይ ባለው ስልክ ደውሉልን፣ ወይንም በኢሞ፣ በቴሌግራም ወይንም በዋትስአፕ አናግሩን። በቀጥታ እናስጠናለን፣ እናስተምራለን። እንግሊዘኛ፣ አማርኛ እንዲሁም አፋን ኦሮሞ ትምህርቶችን እናስተምራለን። ሶስቱንም ቋንቋዎች መማር ፈልጉ አናግሩን። ከመጀመሪያው አንስታችሁ ትማራላችሁ ማለት ነው። እስከዛው ድረስ በሰላም ቆዩልኝ። ቻው።